بسم الله الرحمن الرحيم الحمد لله رب العالمين أحمده وأبلغ حمد وأزكاه وأشمله وأنماه وأشهد أن لا إله إلا الله البر الكريم الرؤوف الرحيم وأشهد أن محمدا عبده ورسوله وحبيبه وخليله الهادي إلى صراط مستقيم والداعي إلى دين قويم صلوات الله وسلامه عليه وعلى آله وصحبه وسائر الصالحين أما بعد السلام عليكم ورحمة الله وبركاته الله سبحانه وتعالى بتكبر القرآن يسول جوجن يفتربت علامة الزم مدر يتغنيبت وانو قب من اندهونا نقرونا وما خلقت الجن والإنس إلا ليعبدون يسول جمهنا أغانينوش جنوش الفتركم أنين ببتشنينت لياملكون بهون جبر الله سبحانه وتعالى ስለዚህ የተፈጠሩበት ዓላማ ይህና ይህ ብቻ ነው አላህን በብቸኝነት ማምለክ ነው ነገር ግን ሰዎች ይህ አላህ የፈጠረበትን የሆነ ይህ የተገኙበትን ዓላማ ሲረሱ ብዙ ጥፋት ላይ ይወድቃሉ ከተፈጠሩበት ዓላማ ይስታሉ ወደ አላስፈላጊ ወደሆነ አቅጣጫ ይሄዳሉ የተፈጠሩበት ዓላማ ዱንያ ላይ የተገኙበት ዓላማ ለአኺራቸው ሊሰንቁ ለአኺራ ቤታቸውን ሊገነቡ መልካም ስራዎችን ሊያበዙ እንጂ ለሌላ አልነበረም ነገር ግን ሰዎች ይህንን ዋና ዓላማ ረስተው ይህንን ችላ ብለው ወደ ዱንያ ተዘንብሏል የዱንያ ባሪያ ሆኗል ዱንያ አምላኪ ሆኗል ዱንያን መያዝ ባለበት መልኩ መያዝን አቅቶት አልፎ ተሻግሯል ከዛ አንፃር የተወሰኑ ቁም ነገራቶችን ማንሳት ፈልጋለሁ ኢንሻአላህ هذه الدار እቺ ዱንያ دار العمل የሥራ ሀገር ናት እቺ ዱንያ የሥራ ሀገር ናት ለአኺራ ስንቅ ምን ሰንቅባት ሀገር ናት ودار الامتحان الله سبحانه وتعالى እኛን የሚፈትንበት የፈተና ሀገር ናት ايهم احسن عملا ማን ነው እኔን በብቸኝነት የሚያመልከው ማን ነው ስራው የሚያሳምረው ማን ነው ለአኺራው የሚሰነቀው ማን ነው የሚተጭበረበረው ማን ነው በዱንያ የተታለለው የኔን አገር አኺራን ረስቶ ማን ነው እስቲ ዱንያን ያስበለጠው የሚለው ነገር አላህ Subhanahu Wa Ta'ala ባሮችን ሊፈትንበት እኛ ልንፈተንበት ዳሩል ፊትና ዳሩል اختبار ናት በተቃራኒው ግን والآخرة آخرة ከሆነ ደግሞ ዳሩል ቀራር ወዳሩል ጀዛ የመርጊያ ትክክለኛ ህይወት ያለበት የሥራ ምንዳ የሚከፈልበት አገር ናት ሙእሚን የሆነ አካል እነዚህ ሁለት ነገራቶች በማመዛዘን ሊሄድ ግድ ይላል فجدير بالمؤمن أن يعد العدة في هذه الدار እውነት ህይወት ይፈልገ እውነት ዱንያን ቆይታ በሰላም አላህ በሚፈልገው መልኩ መጠናቀቅ ይፈልገ የሆነ ሰው ዱንያን ተጠቀመ የሚባለው ምን አይነት ሰው ነው አኺራ ላይ ለአኺራው ለሚዘጋጅ ነው ዱንያ ላይ ሆኖ ለአኺራ ስንቁ የሚሰንቅ የሆነ ሰው ሙእሚን ማለት ብልጥ ማለት ይህ ነው ለአኺራው የሚዘጋጅ ለሆነ ሰው ነው ለቀብር ጥያቄ የሚዘጋጅ የሆነ ሰው ነው ሲራጥ ለሲራጡ ስንቅ የሚሰንቅ የሆነ ሰው ነው ብልጥ ማለት ይህ ነው ሀብታም ማለት ይህ ነው አላህ የወደደው ማለት ይህ ሰው ነው እንጂ የዱንያ ቁሳቁሶችን የሰበሰበ ያካበተ አይደለም አኺራ ብሎ ማለት هي دار العمل يعني دار الجزاء የምንዳ የክፍያ አገር ናት እቺ ዱንያስ دار العمل የሥራ አገር ናት ودار الاعداد للآخرة ለአኺራ ዝግጅት የምናደርግባት የምንዘጋጅባት የሆነች አገር ናት ከዛ ውጪ ሌላ አይደለች ለዛ ነው አላህ ብዙ በላዎች ብዙ ምሕናዎች ያፈራርቅባታል ስለዚህ
ሙእሚን የሆነ አካል ሐዘር ላይ ጥንቃቄ ላይ ሊሆን ይገባል ወደ ዱንያ ከመዘንበል ለአኺራ ሊዘጋጅ ግድ ይሏል አላህም ይህንን አደራ ብሏል ወተዘወዱ فإن خير الزاد التقوى ተሰነቁ ብለ አላህ Subhanahu ተሰነቁ ለአኺራችሁ ስንቅ ያዙ መጓዙ አይቀርም ወደ አኺራ መሄዱ አይቀርም ስለዚህ ዝም ብላችሁ አትሄዱ ከባድ ነገር አለ አስፈሪ ነገር አለ ስለዚህ ተዘጋጁለት ስንቃችሁ ያዙ ወተዘወዱ فإن خير الزاد التقوى ተቅዋን ተሰነቁ ብለ አላህ Subhanahu Ta'ala خير በላጩ ስንቅ ተቅዋ እንደሆነ አላህ Subhanahu Ta'ala ገለጸልን ማለት ነው በሌላ ቁርአን አንቀጽ አላህ ምን ይላል ያ አዩሀ الذين آمنوا اتقوا الله እናንተ ያመናችሁ ሰዎች ሆይ አላህን ፍሩት ወደ አላህ ተመለሱ ወልተንظር ነፍስ ما قدمت لغد አንድ ነፍስ ለነገዋ ምን እንዳስቀደመች ለአኺራዋ ትመልከት አላህ Subhanahu Ta'ala ዛሬ ዱንያ ላይ ትመልከት ምን አስቀደምኩ ትበል ያስቀደመችው ምንድነው ከሚጠብቀው ነገር አንፃር ምንድነው የተዘጋጀለት ለአኺራ ስለዚህ ያስቀመጣችሁት የተዘጋጃችሁት ወደ አኺራ ያሳለፋችሁት መልካም ስራ ተመልከቱ አላህ Subhanahu Ta'ala ሁሉ ሙሐሰባ ያድርግ ያለን አላህ Subhanahu Ta'ala فالنبي صلى الله عليه وسلم أوصى بالتقليل من الدنيا يا الله ملكتنيا صلى الله عليه وسلم ዱንያን በቀላል አድርገን እንድንይዛት ያዘዙን እንጂ ሐጃችን ዋና ግባችን ዱንያ አድርገን እንድንይዝ አልመከሩን وعدم الركون إليها ወደሷ ወደ ዱንያ ሙሉ በሙሉ ከመዘንበንም አስጠንቅቀውናል የአላህ መልእክተኛ አኺራን ከመርሳት ሙሉ በሙሉ ጭንቃችን በአጠቃላይ ወደ ዱንያ ከማዞር የአላህ መልእክተኛ ከልክለውናል ምክንያቱም አንድ ሰው ወደዛ ከተዘነበለ قد تبتلى بمحن كثيرة الله በብዙ ፊትና ይፈትናል من ترك الواجبات ከነዚህ ፊትናዎች መካከል አንዱ አላህ ግዴታ ያደረገበት ዋጅብ ነገር እንዲተው ያደርጋል ዱንያ በዚህ ይፈተናል ለዱንያ ከመጨነቁ ከመስገብገቡ የተነሳ ለዱንያ ያለው ፍላጎቱ ከጃሎት የጨመረ ከመሆኑ የተነሳ ይነግዳል ይሸጣል ሰላቱን አይሰግድም ሰላቱን ጀማዓ ሄዶ መስጊድ አይሰግድም በላ ነው አላህ ፈትኖታል ይሰው ወደ ዱንያ ተዘንብሏል አኺራን ረስቷል ወደ ዱንያ ከመዘንበሉ የተነሳ አላህ በሱ ላይ ግዴታ ያደረገበትን ብዙ ነገራቶችን ወደ ኋላ ይላል ያጓድላል ወሩኩብ المحرمات الله حرام የሆኑ ነገራቶችን حرام ያደረጋቸው ነገራቶች እንዲዳፈር ያደርጋል هم ምንድነው ዱንያ ነው በቃ خلاص حلال ነው حرام ነው አይስጨንቀው አይዘክርም አይቀራም መስጂድ አይሰግድም ኸይር የለውም በቃ خلاص መሸነጋ ዱንያ ያባራል ልክ አይኑ ፊት ለፊት ላይ ዱንያ ተጽፏል ሆኖም ግን ጭንቁ ሁሉ ነገሩ ዱንያ ቢሆንም ነገር ግን ዱንያ እሱ እንደፈለገው አትመጣለት ነብዩ አለይሂ ሰላቱ ወሰላም ዘይድ ቢን ሳቢት ባስተላለፈው ሐዲስ ላይ እንዳወሩት ምን ይላል ነብዩ አለይሂ ሰላቱ ወሰላም من كانت الدنيا همه فرق الله عليه أمره وجعل فقره بين عينيه ولم يأته من الدنيا إلا ما كتب له ومن كانت الآخرة نيته جمع الله له أمره وجعل غناه في قلبه وأتته الدنيا وهي راغبة سبحان الله فيا سبحان من النبي عليه الصلاة والسلام من كانت الدنيا همه تنكو بعدك على دنيا هنا سؤال دنيا هنا سؤال فرق الله عليه أمره الله قدام بتن يا رقبتها لا إله إلا الله قدام يا رقبتها بتن يا رقبتها لزانوت هاي ولا بزي سبسوك سيل بزاي كفتال بزي مكينة قزاو سيل بزاي هنيو يبلاشال إيه سوق تقنكو سيل هنيو بيتي فرسال بكى الله سبحانه وتعالى بكن كن بلون ديكال يا رقوال عندك أن أفاي سايل
ስንት መኪና አለው ስንት ቤት አለው ስንትና ስንት ነገር አለው ግን ሁሌ ጭንቅ ነው ሁሌ ያኔ መረበሽ ነው ደስታ የለም መሮጥ ነው መውረድ ነው አላህ ጉዳዩ ብትኛ ያረግበታል አይሰበስብለትም وجعل فقره بين عينيه አይኑ መሐከል ላይ ድህነት ይደረግበታል ኢና ሊላሂ ወኢና ኢለይሂ ራጂዑን لا حول ولا قوة إلا بالله አይኑ መሐል ላይ ድህነት ይጻፍበታል خلاص አካውንቱ ኮሞልቷል እኮ ታሽጓል በብር ግን ይፈራል ድህነት ይፈራል ከሞት በላይ ያረጋዋል እሾህ እንዲወጋ አይፈልግም ስንትና ስንት ሀብት ኖሮት ከድሃው በላይ ይስገበገባል ማሻአላህ ድሃው ያለው ነገር ተካፍሎ ያለው ሰጥቶ በልቶ ያለው ያኔ ለጎረቤቱ ለድሃ ለምስኪን ሰጥቶ ታየዋል እሱ ግን የለም በቃ እንደዛም ሆኖ የለም አምሰንት ያስገበገባል ለምን ድህነት አይኑ መሃል ላይ ይጻፍበታል ነብዩ አለይሂ ሰላቱ ወሰለም صدق رسول عليه الصلاه والسلام በስንቱ አየነው ስንቱ ያየነው ነው ሱብሃንአላህ ቅጣቱ ነው እንግዲህ ይሄ ምን አሉ ወለም ያቲሂ من الدنيا الا ما كتب له ከዱንያ ደግሞ ወደሱ አይመጣለትም አላህ የጻፈለት ቢሆን ይችላል ስለተስገበገበን ብቻ አላህ የፈለገውን አይሰጠው አላህ የጻፈለት ካልሆነ በስተቀር لذلك الله سبحانه وتعالى من يقول من كان يريد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا سبحان الله من يا الله من كان يريد العاجلة يكربتها هيوت دنيا بيفلق على موت انكو يهي هنا سؤال يهي هنا سو عجلنا له فيها إنها فتنا ذاتها الدنيا ونسطوا لنا الله سبحانه وتعالى نسطوا لنا ነገር ግን አለ ምን አለ አላህ لمن نشاء ما نشاء ምን ፈልገው አክል ከዱንያ ምን ፈልገው አክል لمن نشاء ለምን ፈልገው ሰው ነው እንጂ አንድ ሰው ስለፈለገው ብቻ ዱንያን አያገኛትም በቃ አላህ ገደበ የፈለክ ብትስገበገብ የፈለክ ብትወጣ ብትወርድ በሐራሙም በሐላሉም ብትሰበስበው አላህ ከጻፈልህ ውጭ አታገኘው አላህ ካልጻፈልህ አታገኘው አላህ ምን አለ ዱንያን ይፈልጋል ግን ፈልጎ የፈለገው ሁሉ አይደለም ያገኘው ማነሻው እኛ የፈለግነው አክል ነው የምንሰጠው አለ አላህ لمن نريد እሱም ለፈለግነው ሰው ነው ካልፈለገው አይሰጠው ነገር ግን ዱንያ ስለሰጠው አንድ ሰው አላህ አከበረው ማለት አይደለም በነብዩ አለይሂ ሰላቱ ሰላም ዱንያ ማለት እንደምንድን መሰሉት አትመዝንም ምንም ቦታ የላትም ልክ ያኔ ከጀናህ በዑዳ የትንኝ ክፍ አክል ቦታ የላትም አላህ ዘንድ አላህ ዱንያ የሰጠው ሰው ወደደው ማለት አይደለም አላህ ዱንያ ያበዛለት አላህ የወደደ ሰው ማለት አይደለም ድሃ የሆነው ደግሞ የሌለው ሀብት መኪና ቤት ፎቅ የሌለው ደግሞ አላህ የጠላው ማለት አይደለም ያማ ቢሆን አላህ ለነዛ ሁሉ አይሰጣቸው ነበር ዱንያ መጨረሻ ቀላል ናት ዱንያ መስጠትና መከልከል የውዴታ የአላህ ውዴታ ለማግኘት መስፈርት አይደለም አታም ለወዱ ነብይ ለነዛ ሰሃቦች ድህነት መርጦላቸው ከዛ ቀጥሮ አላህ ምን አለ ثم جعلنا له ነገር ግን ለሱ አድርገንለታል ምን جهنم አድርገንለታል يصلاها مذموما مدحورا يتوارد يتنانس ሆኖ ይገባታል አለ جهنم አኺራን ረሳ ዱንያን አስበለጠ እንደፈለገ ሆነ እንደፈለገ ተጨማለቀ ሰላቱን አይሰግድ የአላህ ሐቅ አይጠብቅ حرام ነገር አይተው እንደፈለገ ሆነ اذهبتم طيباتكم في حياة الدنيا ሁሉ ነገር ዱንያ ላይ ያሳልፋችሁ خلاص የላችሁም እዚህ ላይ ይባላል يوم القيامة يا الله መልእክተኛ ሰለላሁ ዐለይሂ ወሰለም ቀጥለው ይላሉ ሐዲሱን ሲቀጥሉት ولم يأته من الدنيا إلا ما كتب له الله يصفلتن كان هنا بستقر كدنيا እሱ እንደፈለገው አይመጣለትም የሱ ማፍላጎት አገር መቆጣጠር ነው ኢትዮጵያ ላይ ያኒ የትም ላይ ያለ ሀብት ሁሉ የሱ ማድረግ ነው የሚፈልገው ነገር ግን አላህ ከጻፈለት ውጪ አያገኝም ነገር ግን ቢጽፍለት እንኳን ብዙ ሀብት ቢያገኝ ያ ሀብት አላህ የወደደው ሰው ለመሆኑ ምልክት አይደለም من النبي عليه الصلاه والسلام حديث ሲቀጥል من كانت الاخره نيته ነገር ግን አኺራን ከሆነ ንያው
ዓላማው ጭንቁ አኺራ ከሆነ ጭንቁ አኺራ የሆነ ሰውስ ምንድነው ሽልማቱ? جمع الله له أمره ጉዳዩን አላህ ይሰበስብለታል። لا إله إلا الله ጉዳዩ አላህ ስብስብ ያደርግለታል። ሚንቀሳቀሰው ትንሽ ሚሳካለት ብዙ። ማሻአላህ አታዩም እንዴ? ይቀራሉ ያቀራሉ፣ ሰውን ተውሂድ ያስተምራሉ፣ ኡማውን ይጠቅማሉ። ነገር ግን አልহামዱሊላህ ጉዳያቸው ከምንም በላይ ተሰብስቦላቸው ከምንም በላይ ደስተኛ ቤተሰብ የሚመሰርቱ ስንትና ስንት ምናቃቸው ዑለማዎቻችን ኡስታዞቻችን አሉ። جمع الله له أمره ጉዳያቸው አላህ ሰብሰብ ያደርግላቸዋል። ገና ሳያስቡት ተሳክቷል። አንተ ወርፈጅተህ ደብዳቤ ጽፈህ ተመላልሰህ ወጥተህ ወርደህ ማትፈጽመው ጉዳይ ደቂቃ ወጥተህ ፈጽሞት ይመጣሉ። ሱብሃንአላህ ይሄ አላህ ተአምር ነው። جمع الله له أمره ጉዳዩን አላህ ሰብሰብ ያደርግለታል። وجعل غناه في فقره في قلبه وجعل غناه في قلبه حبته دمو الله قلبه لا ያደርግለታል አሉ። قلبه ላይ ሀብታም ዱንያ ምንም አይመስለው خلاص ሀብታም ነው። የሱ ሀብት ዚክር ነው። የሱ ፎቅ፣ የሱ መኪና፣ የሱ ካርታ፣ የሱ ሱቅ ቁርአኑ ነው፣ ሐዲሱ ነው፣ ተውሂዱ ነው፣ ሱናው ነው። ሁሌ ሰውነቱ ይፈካል፣ ኑር ነው ፊቱ። ምንም አይመስለውም። ቀልቡ ሀብታም ነው። በቃ ምንም አይመስለውም። ቦታ አይሰጥም። ምንም ቢመጣ ቦታ አይሰጥም። ምንም ቢፈተን ምንም ደንታ የለውም። ለምን? ዓላማው አኺራ ነው። ዱንያ ዘላለም ሀገር እንዳልሆነች ያውቃል። ምንም ነገር ቢፈተን ቢቸግረው ቢያገኝ እንደሚያልፍ ያውቃል እርግጠኛ። ስለዚህ አላህ ሀብቱ ቀልቡ ላይ ያደርግለታል። ሀብቱ ቀልቡ ላይ ነው ያለው። ሱብሃንአላህ وأتته الدنيا وهي راغبة ዱንያ ደግሞ ወደዚህ ሰው ትመጣለች ምን ሆና وهي راغمة በራሷ የተዋረደች ሆና ራሷ ፈልጋው ትመጣለች። ግን አይፈልጓትም። ይገርማችሁ ነገር እነዚህ ባሮች አይፈልጓትም። ግን ዱንያ ትከታተላቸዋለች። እነሱ አኺራችን ታበላሽበታለች ብለው ይፈራሉ፣ ይጠነቀቋል። ሱብሃንአላህ ምንኛ ያማረ ሐዲስ ነው። ለዛ ነው ኢማሙ ነወዊ ረሂመሁላህ ተዓላ ምን ይላል? ራዱ ሷሊሒን ያኒ ኪታቡ ባዘጋጀበት ኪታቡ ሙቀዲማው ላይ አንድ ግጥም አስቀምጧል። ብዙ ትምህርት የሚያስተላልፍ ይሆነ ምን ይላል? ኢነ ሊላሂ ዒባደን ፈጠና ጠለቁ الدنيا وخافوا الفتنا نظروا فيها فلما علموا أنها ليست لحي وطنا جعلوها لجة واتخذوا صالح الأعمال فيها سفنا من يمرقتنا من يلال إن لله عبادا فطنا إن لله لا الله الله لا الله سبحانه وتعالى عبادا فطنا بلت تقولي يهونو باروج ألوت الله مرد بلت تقولي يهونو باروج ألوت እነዚህ ባሮቹ የስውድ ባሮች ምን አይናቸው ባህሪያቸው? ጠለቁ ዱንያን በሶስት የፈቷት وخافوا الفتنة فتنዋን የፈሩ ዱንያን ትፈትነናለች አኺራን ታዘናጋናለች ብለው የፈሩ ፈርተው ዱንያን የፈቷት በሶስት የፈቷት እንደ የፈቷት ዱንያን ፈቷት። በቃ ዱንያን ኒካ ያሰሩ አይደሉም እኮ ዱንያን ኒካ ያሰሩላት ሳይሆን ዱንያን ምን ያደርጉላት? ይፈቷት ፈቷት። በቃ ዱንያ ነገሩ فيها በሷን ተመለከቷት ዱንያን ሲያዩት فلما علموا አይተዋት ባወቁ ጊዜ ምን መሆኑን ባወቁ ጊዜ انها ليست لحي وطنا ዘላለም ህይወት መኖሪያ እንዳልሆነ ዱንያ በቃ መጣፋ መሆኗን ሲያውቁ ባወቁ ጊዜ ተመለከቱ ዱንያ አዩት። ቃሩን የት ይለ ያ ሁሉ ሀብቱ የት ገባ? የመካ ቁረሾች ያ ሁሉ ሲያዩት በዘመናቸውም ያለው ሁሉ ሲያዩት በቃ ይጣፋል። ዱንያ ማለት ይሄ በቃ እንደሚወገድ ልክ ይሄን ባወቁ ጊዜ ምን አደረጉ? جعلوها ዱንያን አደረጓት ሉጃ እንደ ባህር አደረጓት
እንደ ባህር ያዟት ዱንያን እንደምን እንደ ባህር ያዟት ከዛስ ወተኸዙ ያዙ ሷሊህ አልዓመል መልካም ስራቸው ሶላታቸው ቁርአናቸው ዚክራቸው ሰደቃቸው በአጠቃላይ የሚሰሩት መልካም ስራቸው አደረጉ فيها ሱፉና እንደ መርከብ يعني እንደ ጀልባ አድርገው ያዙ ሱብሃንአላህ ስለዚህ ወዴት እየተጓዙ ነው ወደ አኺራ ዱንያን ተመለከቷት እነዚህ ምርጥ የአላህ ባሮች ጠፊ እንደሆነች ተወጋጅ እንደሆነች ተረዱ ከዛ በኋላ ዱንያን እንደምን ያዟት ባህር አደረጓት እንደ ባህር ናት በቃ ከዛ በኋላ እንግዲህ ከዚህ ባህር ሊያቋርጡ ነው ከዛ ከዚህ ባህር መሻገሪያ ደግሞ ምን ያዙ መልካም ስራቸው ያዙ መልካም ስራቸው ምን ማረጊያ ናት መሻገሪያ ናት ወዴት መሻገሪያ አኺራ ወደ ጀነት መሻገር አድርገው ያዟት እንጂ ዘላለም መኖሪያ አድርገው ወደሷ አልሆኑም እነዚህ ምርጥ የአላህ ባሮች አሉት ብሎ ኢማሙ ነው ይሄንን ምርጥ ግጥም ይጠቅሳል ማለት ነው እንደዚህ ሆና ዱንያ እንደተባለች ሆናት ከዛ አታልፍም አትጨምርም አትቀንስም አንድ ባሪያ ካላወቀ ዱንያ ምንን ካልተረዳ ይጎትቷል ወደ ኋላ وقد قال عليه الصلاة والسلام في حديث سهل بن سعد نبي عليه الصلاة والسلام بسهل بن سعد حديث لا من يلالو ازهد في الدنيا دنيا لا زاهدون يحبك الله يودها لك دنيا لا تسقبقب يعني لسوا تسقبقب زاهد هون ብሎ ማለት ተዋት በቃ ምንም አትብላ አትስራ ማለት አይደለም አይ لا تتعلق بها ማለት ነው ሙሉ በሙሉ በሷ አትንጠልጠል አኺራህን አታስረሳ ማለት ነው እንጂ ዱንያ ዛሂድ ነው ብሎ ማለት አንድ ሰው በቃ يعني ሁሉ ነገር ትቶ መስጂድ ይገባ በቃ ሁሉ ነገር ፍራሹ ይዞ ማለት አይደለም አይ ተዓልቁ አታድርግ ማለት ነው በሱ ላይ አትንጠልጠል አኺራህን አታስረሳ የሚያስፈልግ ሰበብ ብቻ አድርስ ማለት ነው ዝሁድ ሁን ብሎ ማለት ይህ ካደረግ አላህ ይወድሃል አለ ነብዩ አለይሂ ሰላቱ ያ አላህ ወዴት ያስገኛል በተቃራኒው ዱንያ ላይ መንጠልጠልስ አኺራን የሚያስረሳ ሙሉ በሙሉ ህም ጭንቁ ማጠቃላይ ዱንያ ላይ ማድረስ ያ አላህ Subhanahu ያኔ ቁጣን ያተርፋል ማለት ነው ዱንያን ዙህድ አድርግ አላህ ይወድሃል አላህ ይወድሃል እዝሀድ في الدنيا يحبك الله واجهد فيما عند الناس ሰዎች ዘንድ ካሉትን ደግሞ ተው ሰዎች ዘንድ ያሉትንም ዛሂድ ሁን በእጃቸው ሰዎች ዘንድ ካሉት ከመጠየቅ ማለት ነው يحبك الناس ሰዎች ይወዱሃል በተፈጥሮ ሰዎች ሲጠይቋቸው አይወዱም በኒ አደም ሲጠይቁት አይወዱም የሱ ሀብት ስታይበት አይወድም ስለዚህ እሱን ከተውኩላቸው ከነሱ እጅ ካልፈለግ ከነሱ ከተብቃቃ ሰዎች ይወዱሃል አንተ ስትጠይቀው ስትለምነው ሲሰጥህ ሶስት ሁለት ከሰጠ በኋላ አይጭላል ላንተ ያለው አመለካከት በዜሮ ያባዛዋል አውርዶ በታች በክሊክ ዜሮ ያወርዳል መጀመሪያ እኮ በጣም የተከበርክ ሰው ነበር እሱ ማሻአላህ ነበር ግን እሱ ዘንድ ያለው ነገር ስትከጀልበት ስትጠይቀው ሲሰጥህ ይሰለቻል የሰው ልጅ ባህሪ ይሄ ነው አላህ ግን ስትተው ነው ሳትጠይቀው ስትቀር ነው የሚቆጣው ስለዚህ ሰዎች ይወዱሃልና እነሱ ዘንድ ያለውን ተው ብለው ነብዩ አለይሂ ሰላቱ ሰላም ዱንያ ላይ ምን አክል يعني መንጠልጠል እንደሌለበት ዱንያ ላይ ምን አክል ምን አይነት ሁኔታ ሊኖር እንደሚገባ በዚህ ሐዲሳቸው እየነገሩ ነው ማለት ነው فاذا تعلقت بما في ايدي الناس ابغضوك የታወቀ ነው ሰዎች በእነሱ እጅ ላይ ያለው ነገር ስትንጠለጠል ይጠሉሃል ስለዚህ واذا ذهبت فيه واعرضت عنه ولم تسألهم ሳትጠይቃቸው ስትቀር ከነሱ ካለው ነገር ችላ ስትላቸው አህቡ ይወዱሃል እንደም ጠይቀው ይሰጡሃል ይሄ የሰዎች ምንድነው ባህሪ ስለዚህ ይህ ነገር ሰዎች ዛሂድ መሆን ሲባል ከሰዎች ዘንድ ያለው ነገር ተው ሲባል ያለ መጠየቅ እነሱ በራሱ ባለው ነገር መብቃቃት ባለው ነገር አልহামዱሊላህ ብሎ መኖር ያን ነው ነብዩ ሰለላሁ ዐለይሂ ወሰለም የፈለጉበት ስለዚህ ከዱንያ ዛሂድ ሁን ብሎ ማለት فطلب الرزق ነው ሪዝቅን ፈልግ ሰበብን አድርስ ልክ ነብዩ አለይሂ ሰላቱ ሰላም በሐዲሳቸው እንዳሉት احرص على ما ينفعك واستعن بالله ولا تعجزن احرص على ما ينفعك በሚጠቅም ነገር ላይ ጓጓ ብሏል ነብዩ ሰለላሁ ዐለይሂ ወሰለም ጥረት አድርግ ብሏል አነሳሷ ነብዩ አለይሂ ሰላቱ ያ ነገር የዱንያም የአኺራ ከማስበለጥህ ጋር በዱንያም ነገር ቢሆን ጓጓ አግኝ የሰው ጃት ተጠብቅ ድህነት ይሻላል ብለህ ድህነትን አትምረጥ ድህነት ከባድ ነው ከባድ ፊትና ነው ለትቋቋመው ትችላለህ
واستعين بالله بالله تحجز على النبي صلى الله عليه وسلم بالله تحجز صلاة السجد علم ياز علم قرأ كتاب ياز قرآن قرأ تمار دينه أخيرا سنك لاهرا سنك الله انفرع التجبربر سووجن التقرأ واقات تشمر بحرامات كسب حلال جنزب ياز ይሄ ነው የሚፈልገውና ولا تعجزن النبي عليه الصلاه ደከማ አትሁን ولا تعجزن ደከማ አትሁን ሰርተ ራስ መቆቆር ቤተሰብህን መቻል እየቻል አላህ ገፉር ረሂም ነው ደግሞ አላህ Subhanahu Ta'ala ራዚቅ ነው ብለህ ሰነፍ አትሁን ደካማ አትሁን ስራ ለዱንያህን ነገር ግን ከአኺራ ታስበልጣት ከዒልም አታስቀረህ ከሰላቱ ጀማዓ ወደ ኋላ ታድርግ حرام እንድትሰራ ታድርግ አላህ ባንተ ላይ ግዴታ ያደረጋቸው ነገራቶችን እንዳትፈጽም አታድርግ ከዛ ውጪ ሪስክ መፈለግ አልተከለከለም ሰበብ ማድረስ ይፈለጋል ሰበቡን ያደርሳል ሰበብ ያደርሳል ይገዛል ይሸጣል ነጋዴ ሊሆን ይችላል መሐንዲስ ሊሆን ይችላል ችግር የለው ግን ዋናው ነገር ምንድነው አኺራን ያለ መልሳት ነው ለዛ ነብዩ አለይሂ ሰላቱ ሰላም ተጠየቁ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አዩ ከስብ አጥይብ ከከስብ ከሪዝቅ መልካሙ ሪዝቅ የትኛው ነው ተብሎ ነብዩ አለይሂ ሰላም ተጠየቁ ማሉ ነብዩ ሰለላሁ ዐለይሂ ወሰለም عمل الرجل بيده አንድ ሰው በእጁ ሰርቶ በላቡ የሚያገኘው ገንዘብ ነው አሉ ሰርተስ የምታገኘው ገንዘብ ከሰዎች ጠብቀ ከሰዎች ለምን ከሰዎች ወስደ ስጦታ ተሰጥቶ ያ ሳይሆን አጥይብ ገንዘብ በጣም ያማረ ውብ ንብረት ብሎ ማለት አንድ ሰው ሰርቶ በላው ያገኘው ነው አሉ وكل بيع مبرور ሽያጭ ላይ ሆኖ ማጭበርበር حرام ነገር ያልተቀላቀለበት ይሆንን ንግድ ነው አሉ وقال صلى الله عليه وسلم قتل منالو لأن يأتي أحدكم حبله فيأتي بحزمة من حطب على ظهره فيبيعها فيكف بها وجهه خير له من سؤال الناس أعطوه أو منعه كنا أنت ما كده عندنا تشوف جمدون يزهروا أنت لك مسبسبو بجربه ويجو وده جبهه وسطه يا أنت تشتو በሰዎች ከመጠየቅ ወደ ሰዎች ዘንድ ከመሄድ በዛ ነገር መብቃቃቱ ምናሉ ነብዩ ሰለላሁ ዐለይሂ ወሰለም የተሻለና ምርጥ ነው ሰዎች ጠይቆ ቢሰጡትም ቢከለክሉትም ሰዎች ከሚጠይቅ ሄዶ በላቡ ያን ነገር ማድረጉ ለሱ በላጭ ነው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ሙእሚን የሆነ አካል ሕርስ አለው ጉጉት ያደርጋል ሪስክን ይፈልጋል ከስብ ይፈልጋል ይከስባል ግን التي شرعها الله بدنججاتنا واباحها الله بفكرات ملكه حرام يجمربتم ولكن لا يكون قلبه معلقا بالدنيا يمكن مونو ጋር ግን ከመስራቱ ጋር ቀልቡ በዱንያ የተንጠለጠለ አይሆን بل يكون معلقا بالاخره ይልቁንም ቀልቡ የተንጠለጠለው ከምንድነው ከአኺራ ጋር مع طلب الرزق رزقكم ከመፈለጉ ጋር ومع الاستغناء عما في ايدي الناس ሰዎች እጅ ዘንድ ያለውን ከመተው ጋር ከሰዎች ከመብቃቃቱ ጋር ሪስክም ከመፈለጉ ጋር በዱንያ ላይ አይንጠለጠልም ቀልቡ በአኺራ ላይ ነው ይሄ ነው የሙእሚን ባህሪ ማለት ኢፋ ነው በቃ በሁሉ ነገሩ ከሐራም ነገር ይጠበቃል ሰዎች ከመጠየቅ ይጠበቃል አፊፍ ነው በሁሉ ነገሩ ስለዚህ ዱንያ ይሄ ነው وكان صلى الله عليه وسلم ربما مضى عليه اليوم والليلة عندنا بنبي عليه الصلاة والسلام عنده ويم ሁለት ቀን ያልፉ ነበር እነዛ ቀናቶች ላይ دون أن يجد ما يملأ بطنه النبي صلى الله عليه وسلم ሆዳቸው የሚሞሉበት ነገር ሳያገኙ ረቧቸው በረሃብ አንድ ቀን ሁለት ቀን ያሳልፉ ነበር صلوات الله وسلامه عليه هو وجملة من الصحابة እሳቸውም የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ይሄ ነገር ያሳልፉ ነበር ብዙ ጊዜ በረሃብ ርቧቸው ነብዩ ሰለላሁ ዐለይሂ ወሰለም ሆዳቸው ላይ ድንጋይ እስኪያስሩ ድረስ ደርሰዋል ሰሃቦችም ይሄ ነገር ደርሶባቸዋል
ከመሆኑም ጋር ግን ቀልባቸው አንድ ቀን አረ በመካከላቸው እኮ በዙሪያቸው የመካ ቁረይሾች አሉ ሀብታሞች ህንጻ ያላቸው ሀብት ያላቸው ብዙ ግመል ብዙ ፍየል ብዙ ከብቶች ያሏቸው ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ቢቸግራቸው ያ ሁሉ ቢሆንም እኛ ወደ ዱንያ እንሂድ በቃ ይበቃናል እስካሁን አላሉ በል የተዋጉ ዲንን ያስፋፉ ቀልባቸው በአኺራ ወደ ዱንያ ሳይዘነበሉ ዱንያን እኮ ማግኘት ይችላሉ ነበርኩ ነብዩ ሰለላሁ ዐለይሂ ወሰለም እኮ ተመርጧል እኮ ከዱንያ ከአኺራ ዱንያ ላይ እንደፈለክ ኑር ይሰጠ ሁሉ ነገር አኺራም አለ ሲባሉ ላ አልፈልግም ብሏል ሰሃቦችም እንደዚሁ ሀብት ነበራቸው ብዙ ሀብት ጥለው ለዲን ጥለው ነው የገቡት ሀብቱን አልፈለጉትም ቀልባቸው አኺራ ነው ዱንያ ነው ይሄ ነገር ይቀል ተጠውታል መካ ላይ ጥለውት መዲና ገብተዋል መዲና ላይ ሄዶ ስንትና ስንት ችግር አሳልፏል ይሄ ከመሆኑ ጋር ያ ሁሉ ችግር ሲያሳልፉ አረ ወደ ዱንያ አረ ይበቃናል አሁን ወደዛ እንሂድ አላሉም ቀልባቸው ሙሉ በሙሉ በዱንያ አላጠለጠሉም በል በአኺራቸው ላይ ጸኑ ምን እስኪባል ድረስ አቡበክር ፊል ጀና ዑመር ፊል ጀና ዑስማን ፊል ጀና አሊ ፊል ጀና ዙበይር ፊል ጀና ወጠልሃ ፊል ጀና እስኪባሉ ድረስ በጀነት ሰርቲፊኬት እስኪሰጣቸው ድረስ ቀልባቸው ወደዛ ነበር ነብዩ አለይሂ ሰላቱ ወሰለም ከሰሃቦች ጋር ብዙ ስቃይን አሳልፈዋል ከአቡ ሁረይራ በተላለፈ ዘገባ ኢማም ሙስሊም በዘገበው ዘገባ ላይ قصة رجم قصة بذا قصة لي أبو هريرة باستلافون قال بينما أبو بكر وعمر جالسان أبو بكر وعمر قلت بلو سعلا إذ جاءهم النبي صلى الله عليه وسلم نبي عليه الصلاة والسلام ودسا جمت أبو بكر من عمر أبو بكر عمر نقول يحسب كنبي صلى الله عليه وسلم بوحالا تلق سو بلا تسو أبو بكر أبو بكرنا عمر بتتعززو تمروا نبرالو سووش أبو بكرنا عمر بتتعززو يمروا نبر بلو نبي صلى الله عليه وسلم مسكروا لاجو ود صحابوش نبي صلى الله عليه وسلم الساعة زند كوش بلو يعني كلتو صحابوش كوش بلو سالة نبي عليه الصلاة والسلام فقال من أرواح النبي صلى الله عليه وسلم ما أجلسكما ها هنا الزيقا من الناس كمتاتو يا أبا بكر وعمر أبو بكرنا عمر هو إذا كاس كمتاتو نقل من جنة لم تزيقي تكمتاتو تعالوا لا إله إلا قال من أبو بكر صدقنا عمر بن الخطاب والذي بعثك بالحق ما أخرجنا من بيوتنا إلا الجوع بحق بلاكه بالله انملالن كبيتاችን ያስወጣን ምንም ነገር አይደለም ረሃብ ቢሆን ይጃል والله ረሃብ ቢሆን ይጃል ረሃብ አስወጣች አቡ በክር ሲድቅና ማለት ዑመር በሐቅ በላከህ በአላህ እንምላለን ከቤታችን ያስወጣን ምንም ነገር የለም ረሃብ ቢሆን ይጃል والله ሀብት እኮ ነበራቸው እኮ ለዲን ነው ለኛ ሲሉ ያ ሁሉ ጥለው ይሄዱት ግን ሄደው እዛ ተራቡ ረሃብ ቤት አላስቀምጥ ብሏቸው ምን አሉ አስፋልት ወጡ ቁጭ አሉ ما اجلسكما ها هنا ምንድነው እዚህ ጋር ያስቀመጣችሁ ያ አባ በክር ጠየቁ ነብዩ አለይሂ ሰላቱ ወሰለም والذي بعثك بالحق ما اخرجنا من بيوتنا الا الجوع ረሃብ እንጂ ሌላ ነገር ያስወጣን የለም ما أخرجنا من بيوتنا إلا الجوع رهاب من يسطن نجر إلا ما قال النبي عليه الصلاة والسلام والذي بعثني بالحق ما أخرجني غيره أرم بحق بلكين بالله ملاله كبيت يسطن من جل بيوم رهاب نوالو سبحان الله النبي عليه الصلاة والسلام كبيت رهاب سطن أبو بكر الصديق عمر رضي الله عنهما كبيታቸው ረሃብ አስወጣቸው ቁጫሩ ዛቦታ ላይ እንግዲህ እነሱ ረሃብ አስወጣቸው አልቻሉም ከቤት ወጡ ነብዩ ሰለላሁ ዐለይሂ ወሰለም ከቤታቸው ወጡ ሲጠይቋቸው መንገድ ላይ እንግዲህ ሪስክ ነው እዚህ ጋር እቤት ረሃብ አልቻሉም ወጡ እኔ የሚያስወጣኝ ነው አሉ ከዛ በኋላ ሄዱ ወደ አንድ ሰው ጋር እንሂድ ተባብለው ወደ አንዱ አንሳር ሄዱ ሲገቡ እሱን አላገኙትም ባለቤቱን አገኙ ከዛ አናገረው ሊወጡ ሲሉ ሊሄዱ እሱ በሌለበትማ ቤት አንገባም ብለው ሊሄዱ ሲሉ ይመጣል ብላ ልክ ያናገረቻቸው ያለ ባለቤቱ መጣ ከዛ በኋላ ከዘቢቡም ካለው ነገር አመጣላቸው ደስተኛ ሆነ ተቀበላቸው አረደላቸው በሉ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ከሆነ በኋላ መጨረሻ ላይ ይሄን ከሆነ በኋላ ምን አሉ ለተስአሉነ
عن هذه اليوم القيامة ስለዚህ ነገር አቡበክር ዑመር ሆይ ትጠየቃላችሁ لا اله الا ትጠየቃላችሁ በዚህ ነገር أخرجكم من بيوتكم الجوع ከቤታችሁ ረሃብ አስወጣችሁ فلم ترجعوا حتى أصبتم هذا ይሄው ጠግባችሁ ነው የምትመለሱት فهذا من النعيم ይህ الله ጸጋ ነው ከአላህ ጸጋዎች ውስጥ ይሄ ነው አላህ Subhanahu Wa Ta'ala ይጠይቃችኋል ثم لتسألون يومئذ عن النعيم ከአላህ ጸጋዎች ውስጥ يوم القيامة ይጠይቃችኋልና ትጠየቃላችሁ ብሎ ነብዩ አለይሂ ሰላቱ ወሰለም ይሄ ነው ዱንያ ማለት ይሄ ነው ነብዩ አለይሂ ሰላቱ ወሰለም ከሰሃቦቻቸው ጋር እንዲህ ሁኔታ አሳልፈዋል ነገር ግን ከመሆናቸውም ጋር አንድም ቀን አኺራቸውን አረዙ ዲን ሲያስፋፉ ጂሃድ ሲያደርጉ ሆዳቸው ላይ ድንጋይ አስረው የኸንደቅን ጉድጓድ ሲቆፍሩ ነበር ይህን ስናይ አንዳንድ አቡ ሁረይራ ሁሉ ሲያደርግ ያ ሁሉ ሐዲስ ሲያስተላልፍ ምን እየሆነ ነበር አቡ ሁረይራ በረሃብ ፊት ይነቅል ነበር ረሃብ ፊት ያስተለው ነበር ይቀራል ከነብዩ አለይሂ ሰላቱ ወሰለም ሐዲስ ረውዳው ላይ ይቀራል ሐዲስ ይፈልጋል መጨረሻ ላይ ስቶ ይወድቃል ሰዎች እስኪረግጡኝና ይሄ ምን ሆኖ ይሁን ይሄ እብድ ይሆናል ብለው የገጠር አራቢዎች ጭንቅላቴን በጫማቸው እስኪረግጡኝ ድረስ ይላል እኔ አውቃለሁ ረሃብ ነው ፊት ነው ዛጋ ያስጣለኝ ግን እነሱ ምን ሆኖ ያሉ እንደዛ ይሉኝ ነበር ብሎ አቡ ሁረይራ ማለት ነው من المكثرين እንግዲህ የዲናችን አብዛኛው ክፍል የተላለፈው የመጣው ከአቡ ሁረይራ ነው ግን እንዲህ ሁኔታ አሳልፈ ይህን ከመሆኑ ጋር ግን አኺራቸው ጥለው ወደ ዱንያ ሄዱ በእኛና በእነሱ መካከል ያለው ፈርቅ ልዩነት ማወቅ ይቻላል كذلك قول النبي صلى الله عليه وسلم لابن عمر النبي عليه الصلاة والسلام لعبد الله بن عمر عندي بلوتال كن في الدنيا كأنك غريب أو عابر سبيل دنيا لك عند من قدنا ويم يونو بوتالي عرفوا عند ميهد عند ميقواسو هنا نور علوت زلالم عند متنور أتهن دنيا لك عند انقدا نور يونا كتما لا عند قبا كذا ورا لتوصل الحاجة وحاجة وشرسوا عند ميهد أين السو هنا دنيا لا نور علوت سبحان الله لك ابن عمر إن سيلوت من مالتاቸው النبي صلى الله عليه وسلم أي لا تركن إليها ولا الدنيا أتزنبل مالتاቸው እንደሚታቀው غريب يሆነ እንግዳ የሆነ ሰው የሆነ ቦታ ላይ እንግድነት ከገባ ياخذ حاجته فقط ويمشي ለሐጃው የሚያስፈልገው ነገር ይይዛል የሆነ ቦታ ካረፈ እዛ ቦታ ላይ ለሐጃው የሚያስፈልገው ነገር ይይዛል በቃ خلاص ይሄዳል እንጂ እዛ ቦታ ላይ እንግዳ ሆኖ መጥቶ ለሐጃ ሊያስፈጽም መጥቶ እዛ ቦታ ላይ ህንጻ ለእስራኤልም መኪና ለግዛ አይልም ዘላለም ሊኖር አያስብም በቃ ለሐጃው የሚያክል ነገር ያስባል ልክ ዱንያ ሙእሚን ዱንያ ላይ ልክ እንደዚህ ነው ለሐጃው የምታስፈልገው ዱንያ ላይ እስኪ ነው ድረስ 60 ዓመት ይሁን 70 ዓመት ይሁን ላለው ለድሜ የሚያስፈልገው ሐጃውን ብቻ ነው የሚይዘው ከዛ ውጪ የዓለም ሀብታም ለመባል ያኔ ሀብቶችን ለመሰብሰብ አካውንቱ በብር ለመዝጋት አይደለም ይሄ አኺራን የመርሳት ምልክት ሊሆን ይችላል በተለይ አኺራ ረስቶ ይሄን ላይ የሆነ ሰው ከሆነ وكان ابن عمر يقول لك ابن عمر ይህንን ነብዩ ሰለላሁ ዐለይሂ ወሰለም ከሐሉት በኋላ ይል ነበር እሱ رضي الله عنهما من ይል ነበር ابن عمر كن في الدنيا كأنك غريب لا يعني اذا اصبحت الى ስለዚህ ካነጋህ فلا تنتظر المساء ማታ ይመጣል ብለህ እንዳትዘናጋ ማታ አትጠብቅ خلاص ጊዜ አሁን ያነጋበት ጊዜ ነው ተጠቀምበት አኺራ ስንቅበት ነገ ማታ ይመጣል እኖራለሁ ነገ ከነገ ወዳ ብለህ ዱንያ ላይ ቤት ለመገንባት እማትኖሩን እማትበላውን ለመሰብሰብ ጥረት ታደርጋል واذا امسيت ካመሸህ ደግሞ فلا تنتظر الصباح ጠዋት ይመጣል ብለህ እንዳትዘናጋ ጠዋትን አትጠብቅ ልትሞት ትችላለህ ልትሄድ ትችላለህ አኺራ ተዘጋጅለት ነው وخذ من صحتك كጤና ያዝ لمرضك ለህመምህ ቀን ጤና ያለህ አላህን ተገዛ ጤና ያለህ መልካም ስራ ጤና ያለህ ከስብ በበሽታ የተያዝክ ቀን ይሆንሃልና ومن حياتك لموتك በህይወትህ ለሞትህ ተዘጋጅ በህይወትህ እቺ ሩህ ከጀሰድ ሳትወጣ ተዘጋጅላት ነገ ያ ለይተኒ قدمت لحياتي واطفاتي ምን ባስቀደምኩኝ ማለት አይጠቅም አይሰራ
ስለዚህ መዘጋጀት ነው ልክ እንግዳ መሆን ነው እንደ እንግዳ መኖር ነው ስለዚህ እኛ نحن في بلد غربة في هذا الدار እዚህ ዱንያ ያስካለን ድረስ እንግዶች ነን የሆነ ቦታ ላይ ሊያርፍ እንደተቀመጠ አይነት ሰው ነው ወዳሩና አማሙና ትክክለኛ ሀገራችን ከፊታችን ነው ይመጣል ዘላለም ደስታ ያለበት ዘላለም መኖሪያ ችግር የሌለበት ስቃይ የሌለበት ህመም የሌለበት በሽታ የሌለበት ኮሮና የሌለበት ምን መራስ ምታት የሌለበት ሽንት ቤት ማትሄድበት ንፍጥ የሌለበት ምራቅ ምን ማያስቸግርበት ማታርስበት እቃ ማታጥብበት ችግር የሌለበት ሁሌ ደስታ ሁሌ ፍስሐ ሁሌ ደስታ የሆነበት ሀገር አለ ፊት ለፊታችን ነው ዱንያ ግን እንደዛ አይደለም ብንደሰት እንከፋለን ብናገኝ እናጣለን ሀብታም ብንሆን ድሃ እንሆናለን አይቀርም ዱንያ ይሄ ነው አጭር ህይወት ናት ዘላለም ሀገር አለ ጀነት አለ ዳሩል ሙእሚኒን የሙእሚኖች ሀገር እዛ ነው ሙእሚኖች ሀገራቸው ዱንያ አይደለም ዱንያ ጀነቱል ሙእሚን የካፊር ጀነቱል ካፊር የካፊሮች ጀነት ነው የጀነት የካፊሮች መኖሪያ ነው ወሲጅኑል ሙእሚን የሙእሚን ግን እስር ቤት ነው ምን ማለት ነው መሸቃ ይበዛበታል ብዙ ፊትና ይኖርበታል አኺራስ አገሩ ያለው ጀነት ትክክለኛ ማለት ያለው فعلينا فلنستعد لهذا اليوم لذي قال لنزጋጅ ይገባል تأهب الرحيل إليها መዘጋጀት ስንቅ ማዘጋጀት ይግድ ይላል መዘናጋት ችላ ማለት አያስፈልግም ትክክለኛ አገር አኺራ እንደሆነ አላህ ነግሮናል وما هذه الحياة الدنيا إلا له ولعب الله ما يلنال وما هذه الحياة الدنيا እቺ ዱንያ ህይወት አይደለችም إلا له ولعب ዛዛታ ዝም ብሎ ከንቱ የሆነ ነገር እንጂ ምንም አይደለም وإن الدار الآخرة لهي الحيوان አኺራ ግን የአኺራ ሀገር ግን ለهي الحيوان ህይወት ማለት ትክክለኛ ሀገር ህይወት ያለበት ሀገር ማለት ይሄ ነው ማለት ነው هي الحيوان الله أكبر لو كانوا يعلمون እውነት የሚያውቁ ከሆነ እውነት ብልጥ ከሆኑ እውነት አዋቂዎች ከሆኑ አኺራን የሚያስበልጡ ለአኺራ የሚዘጋጁ ለአኺራቸው ስንቅ የሚሰንቁ ናቸው እንጂ በዱንያ የሚታለሉ ዱንያ የምትሸነግላቸው አኺራ የምታስረሳቸው እነዚህ አይደሉም አዋቂዎች ያለው አላህ Subhanahu Wa Ta'ala ألهاكم التكاثر حتى زرتم المقابر كلا سوف تعلمون اللهم يا ألهاكم التكاثر أهلكتكم شغلتكم حب الدنيا الله يعلن ألهاكم بيجي አረጋቻችሁ አጠፋቻችሁ ይላል አላህ Subhanahu من التكاثر መፎካከር በምን بالاموال والاولاد በልጆችና በሀብት በሚስት በሌላ መብዛትን በብዛት መፎካከር ብዛትን ሸነገለቻችሁ ይላል አላህ Subhanahu እስከ መቼ حتى زرتم المقابر ቀብር እስክትገቡ ድረስ አይሸገለትኩም حب الدنيا የዱንያ ውዴታ ሸነገለቻችሁ ያለን አላህ Subhanahu Wa Ta'ala ወነዒሚሃ ጸጋዋን ሸነገለቻችሁ ወዛህረቲሃ ምታዩት እንብቋ የዱንያ ላይ ምታዩት ነገር ሸነገለቻችሁ ከምን عن طلب الآخرة آخران ከመፈለግ وابتغائها እሷን ከመከጀል ለሷ ከመዘጋጀት ለሷ ለአኺራ መልካም ስራ ከመስራት ዱንያ ውዴታ የዱንያ ጸጋ የዱንያ መልካምነት ምን አደረገቻችሁ ሸነገለቻችሁ ወደ ኋላ አስቀራችሁ አልሃኩም التكاثر እስከ መቼ ይህ የሚቀጥል حتى جاءكم الموت وزرتم المقابر ሞት መጥቷችሁ ቀብር እስክትገቡ ድረስ ቀብር እስክትገቡ ድረስ ዱንያ ሸነገለቻችሁ አላህ وصرتم من اهلها የቀብር ባልተቤት ውስጥ እስክትገቡ ድረስ ሸነገለቻችሁ ዱንያ ላይ አላህ Subhanahu ሸነገለቻችሁ الحكم التكاثر عن طاعته اصحابك እንደመጣው ከአላህ ከመታዘዝ حتى زرتم المقابر حتى ياتيكم الموت ሞት እስኪመጣችሁ ድረስ ይሄ ነገር ሸነገለቻችሁ حسن البصري ይሽንገላ በመድረክ في الاموال والاولاد በልጆችና በገንዘብ ነው ብሏል ለዛ ነው ኢማሙ አህመድ የዘገበው ዘገባ ላይ حدثنا محمد بن جعفر
حدثنا شعبة سمعت قتادة يحدث عن مطرف عن أبيه قال انتهيت إلى رسول الله صلى الله عليه وسلم ودى النبي صلى الله عليه وسلم درسكن إلى وهو يقول ألهاكم التكاثر مثلون يقول أنك إيالو يكروا ألهاكم التكاثر إيالو ويقول ابن آدم على النبي صلى الله عليه وسلم يا آدم لجيلال مالي ገንዘቤ ዱንያ ይላል ገንዘቤ ይላል وهل لك من مالك إلا ما أكلت فأفنيت أنت كجنزب بلته يጨረስከው እንጂ ሀብት አለህ እንዴ የትኛው ገንዘብ أو لبست فأبليت لبسه يጨረስከው ካልሆነ በስተቀር አንተ ሀብት አለህ እንዴ أو تصدقت فأمضيت تصدق صدقة ስተ ያሳለፍከው እንጂ አንተ የትኛው ሀብት አለ ከነዚህ ከሶስቱ ውጪ ምን ሀብት አለ የገነባኸው የለፋህለት የሰራኸው ሁሉ ይሄዳል በሌላ ዘገባ ኢማም ሙስሊም በዘገበው በሌላ ከአቡ ሁረይራ በተዘገበ ዘገባ ነው ሳምነን ብላል ወማ ሲዋ ذلك ከዚህ ውጪው ያለ ከነዚህ ከሶስቱ ውጪ በልተህ ከጨረስከው ለብሰህ ከጨረስከው ሰደቃ ሰጥተህ ካሳለፍከው ውጪ ያለው ገንዘብ ሀብትህ ቤትህ ንብረትህ መኪና ሱቅ ሁሉ وما سوى ذلك ذاهب وتاركه للناس حاج ነው በሞት አማካኝ ለሌላ ለሰዎች ሚተው ነው የሱ ሀብት አይደለም አሉ ለክ እንደሞት ጭንቅላት አጠገብ እንዲህ አይገባልም ሀብት ካንተ ጋር አብሮ አይቀመጥም በቃ ለሰዎች ተጣው ሄዳል ሰዎች ይከፋፈሉታል ለዛ ነው ከአንስ ኢብኑ ማሊክ የተላለፈ ሰሂህ በሆነ ሐዲስ ላይ قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ አሉ ይላል አነስ ኢብኑ ማሊክ يتبع الميت ثلاث አንድ ማሽ ሲሞት ሶስት ነገራቶች ይከተሉታል فيرجع اثنان ويبقى معه واحد ሁለት ነገራቶቹ ሲመለሱ አንድ ነገር ግን ከሱ ጋር ይቀራል አንድ ነገር ከሱ ጋር ይቀራል يتبعه اهله وماله وعمله ገንዘቡ ቤተሰቡ ስራው ሶስቱን ይከተሉታል فيرجع اهله وماله ከነዚህ ከሶስቱ ከተከተሉት ውስጥ ቤተሰቦቹ ይመለሳሉ ቀብረውት ይመለሳሉ የፈለገ ብትወደህ ባለቤትህ ብትወጁ የፈለገ ቤተሰብሽ እናጣበት የፈለገ ቢሆን አብሮሽ ካንቺ ጋር ይቀበር ሁሉ ይሸኝሻል አልቅሶም ሳይለቅስም ይመለሳል ቀብር ካስገባሽ በኋላ ከስራሽ ካገናኘሽ በኋላ ውስጥ አስገብቶ ብሎኬት ከደረደረብህ በኋላ እንዳትወጣ ላይ አፈር ከጫነብህ በኋላ ይመለሳል ወማለሁ ገንዘብህም ይመለሳል ተይዞብህ የተከደው መኪና ይመለሳል አካፋ የተቆፈረ ቀብርህ አንተ መግቢያ ቆፍሮልህ አካፋ መዶሻ ገሶ ይመለሳሉ ካንተ ጋብሮ ከስር ሀብት ነው ተብሎ አይቀመጡልም ሁሉ ሀብትህ ይመለሳል እዚህ ዱንያ ላይ ይቀራል ويبقى عمله መልካም ስራው ከሱ ጋር ይቀራል ለአኺራ የተዘጋጀው ዝግጅቱ የቀረው ቁርአን የሰራው መልካም ስራ ከሱ ጋር ይቀራል መልካም ስራ ከሱ ጋር ይቀራል ከዛ በኋላ ቀብር ላይ አጫዋች መልካም ያማረ ሽታው መልኩ ሁሉ ነገሩ ያማረ ሆኖ ይመጣል ያ በብቸኝነት አገር በዛች በቀብር በጠባብ ጉድጓድ ይመጣና ምን ይላል አብሽር بالذي يسرك አብሽር አለው ለኔ መልካም ስራ ማን አንተ ፊትህ የሚያበራ መልካም ታበስረኝ ምታስደስተኝ እንዲ ከፍቶኝ እዚህ ጋር ለብቻ ሆኜ የምታስደስተኝ ምታበሽረኝ ማን ብሎ ሲጠይቀው انا عملك الصالح ዱንያ ላይ ስትዘጋጅኝ ስትሰራኝ ነበርኩ መልካም ስራ ነኝ ይላል በተቃራኒው አኺራ ይረሳው ዱንያ ላይ ተዘነበለው መጥፎ ሲሰራ ሰላት ሲተው ሪባ በብዙ ወንጀል ሲጨማለቅ የነበረውስ ልክ ሰዎች ቀብረው ሲመለሱ በሚያስጠላ ሁኔታ ፊቱ ጠቁሮ በሚያስጠላ ሽታ መጥቶ አብሽር بالذي يسرك ሲያይ ይደነግጣል ማን ፊትህ መጥፎ ሳይህ መጥፎ ሽታህ መጥፎ በመጥፎ ምታበስረኝ ማን አንተ ይላል انا عملك الخبيث ያ ዱንያ ላይ ስሰራኝ የነበርኩ መጥፎ ስራ ነኝ ይላል ያ ስትዋሽኝ የነበርኩ ውሸት ነኝ ያ ስትበላኝ ነበር ሪባ ነኝ ያ ስዘራኝ ነበርኩ ዝሙት ነኝ ያ ስታሻርከኝ ነበር ሽርክ ነኝ ያ መጥፎ ስሰራው ስታጣለኝ ነበረው ሰዎች ከሰው ስታነካክስ የነበረው ያ ወንጀል ነኝ ያ ስታማኝ የነበረው ያ ወንጀል ነኝ ዛሬ አብሽር በሚያስጠላ በሚያስፈራ ነገር አስፈራራ አስጨንቃለሁ ይላል በዚህ አይነት ሁኔታ ዱንያውም አኺራውም የተበላሸ ይሆናል አላህ አኺራን እንዘጋጅ ዱንያ ትንግለን
ዱንያ አጭር ናት። ابن القيم رحمه الله تعالى من إلى إن الانغماس في الدنيا بدنيا مسمد لدنيا بتا حسب ما درك بدنيا لا مجانك عنده ملوم استغلال مون بس بيزي مون بدنيا والاهتمام الزائد الله كفقد له وجي زبر بكم دنبر ያለፈ ትኩረት ለዱንያ መስጠት ይላል يحجب العبد عن أعظم نعيم عند باريا كتلك الله ጸጋ ይጋርደዋል እቺ ትልቅ የአላህ ጸጋ ምንድናት እናያለን ከትልቅ የአላህ ኒዕማ ከትልቅ አላህ ጸጋ አላህ ይጋርደዋል በዚህ ሰበብ ወደ ዱንያ ፍቅር የዱንያ ፍቅሩ ይጨምር ከአኺራ የሚያስረሳ ከሆነ አላህ ከትልቅ ኒዕማ ከጸጋ ይጋርደዋል ምንድናት ያቺ ጸጋ ያቺ አክበር ፈውዝ ያቺ ጸጋ ከጸጋዎች ሁሉ ከድሎች ሁሉ ትልቅ የሆነው ድል ትልቅ የሆነው ጸጋ ትልቅ የሆነ መጠቀም አላህ ይዘጋበታል ይጋርድበታል እሱ ምንድነው وهو التلذذ بالطاعات والعبادات بعبادنا بطاعه بالله ትእዛዙ شيء تلذذ ጥፍጥና የዒባዳ ጥፍጥና ያምልኮ ጥፍጥና አላህ ይጋርድበታል በቃ ቢሰግድ እንደው ዱንያ ላይ እንደው ጎንበስ ቀና ይላል እንጂ ሰላቱ ጎንበስ ቀና በቃ ነቅራ ልክ እንደ ዶሮ ልክ እህል ስትለቅም ጠቅ እንደምታደርገው ምን እንደሰገደ ስንት አያቆም ይወጣል ይሮጥ ሰላ ላይ ቆሞ ያስባል እቃ ከሌ ሰጠኝ ከሌ አልሰጠውትም ይሄን እቃ አጠብኩት ይሄን ይቀረኝ ይሄን ሰራሁኝ ይሄን ቀረኝ በቃ ሂሳብ ነው ዘላይ እንዳል ከሌ ያለብኝ አልከፈልኩም ኪሰራ ያለው ብር 100 ብር ነው እጁ ያስገባል ከፊሉ ያይዋል እዛው ብሩ እጁ አለ እንዴ የሆነ ነገር ልክ ትዝ ይላል ከሳጁ ገብቶ ያይዋል እንዴ ዳብሶ ኪሰራ ስንት ሰው አለ خلاص ዱንያ ላይ حي على الصلاه ሲባል ይጨንቀዋል በቃ 30 ደረሰ ማለት ነው ይሄ ምንድነው አሁን ይላል ሙእሚኑ ይናፍቀዋል ያሳል አልደረሰም አልተባለም ልክ ለምሳሌ ያ ቢላል አሪህና ቢሶላ በሶላት አሳረፈን ደከመን እስቲ አሳረፈን በሶላት جعلت قرة عيني في الصلاة يا عيني مرقاقيا عبادة صلاة لا يتدرج تفتناቸው صحابوች ነበር ያ አካላቸው ምግብ የሩሃቸው ምግብ ምንድን ነበር የዒባዳ ተፍጥና ነበር ዒባዳ ነበር ዚክር ነበር ቲላዋ ነበር መልካም ስራ ነበር ሰደቃ ነበር ይሄኛው ግን በዱንያ ስለሆነ ይጨንቀው መስጂድ ይገባል ጅብ የታሰረ ይመስላል መስጂድ ላይ አንበሳ የታሰረ ይመስላል 10 ደቂቃ መቀመጥ አይችልም አላህ እግሩ ይጠዘጥዘዋል በስብሰባ በዱንያ ጉዳይ እግሩ ሳይሰለቸው ይቆማል መስጂድ ቁጭ ብሎ 10 ደቂቃ ቁርአን ይዞ መቅራት እግሩ አይችልም ነፍሱ አይችልም አሰላሙ አለይኩም ይሮጣል በዚህ ወአለይኩም ሰላም ብሎ ይሮጣል እንደዚህ ነው የሰዎች ማለት ስለዚህ ይሄ የሚያደርግ የሆነ ሰው ለዘቱ ዱንያ የዱንያ ጥፍጥና አላህ يعني የዒባዳ ጥፍጥና ከዚህ አላህ ይጋርድበታል ምን የዱንያ ፍቅሩ በጣም ይጨምር ሰው ዱንያ ሀሙ የሆነ ሰው يقطعوا عنه وقال ابن عثيمين رحمه الله تعالى عثمان بن عفان رضي الله عنه صحابي جليل عثمان بن عفان رضي الله عنه من يلال عن مكر إن شاء الله بزي مكر يمشرشين هذا قال إن الله إنما أعطاكم الدنيا لتطلبوا بها الآخرة الله دنياني ستاتجه يا حبتي سبسب الله جهلا አኺራ ልትፈልጉበት ነው እንጂ በሱ ሰላም ልትኖሩበት ፈልጉ አይደለም የሰው ልጅ ይሄ ነው ልክ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አንድ ሸለቆ ሀብት ሲኖረው ሌላ ሁለተኛ ሸለቆ ምን ያደርጋል ይመኝ ዝም ብሎ መሰብሰብ በቃ ዝም ብሎ ማከባቸት የማይበላውን የማይኖርበት አንድ ቤት አይበቃውም የሰው ልጅ ሊኖርበት እንደው ሰፋ ያለሽ ይኖር ደርድሮ በቃ በቆልፉ ቁጭ አድርጓቸው ገና ይሰራል ገና ከጎን ይቀጥላል ምን ሊያደርግበት ይሄ ሁሉ ዘላለም ዱንያ ላይ የሚሆን ይመስል ስንት ቤቶች ኮሃን አረብ ቤቶች ውስጥ ይዋቸው ገና ሌላ ቦታ ይፈልጋል አንድ ሳምንት እዚህኛው ቤት ይኖር አንድ ሳምንት እዛ ይኖራል لا اله الا الله ሰላት የለም መዝናናት ብቻ ጣዋት ማታ ሀያ በቃ ዱንያ ላይ ይኖራል ይማል ሁሉ ማለት አይደለም ስለዚህ ምን አለ انما اعطاكم الدنيا لتطلبوا به الاخره اخره ሊፈልጉበት እንጂ አላህ ዱንያ ላይ ላንዳ አልሰጣችሁ አለ ولم تركنوا اليها ወደሱ ሙሉ በሙሉ አትዘንበሉ ወደ ዱንያ ሙሉ በሙሉ አትዘንበሉ وان الدنيا تفنى ዱንያ እኮ ትጠፋለች ጠፊናት
وإن الآخرة تبقى آخرة دمو كارينا زلالم يونجنا خالدين فيها زلالم متنورت أجرنا موت يلي اللبات أجرنا موت راسو ببق كرس ببق بوفر يعني بسبب بق سورة متأنا تتاردلج خلاص يجنن سوي زلالم نورو موت يلم يجهنم سوي زلالم قطعت نورو موت يلم እንደሚ ይባላል ስለዚህ አኺራ ዘላለም አገርናት ዱንያ ጠፊናት አለ لا تطرنكم الفانية ولا تشغلنكم عن الباقية እጅ ጠፊ የሆነችዋን አገር ዱንያ ወደ ኋላ አታድርጋችሁ ከመልካም ስራ አታዘንጋችሁ ሱናን ከመስገድ እንኳን ወደ ኋላ አታድርጋችሁ ቀብሊያ ባዕዲያ ከመስገድ ዚክር ከማለት ቁርአን ከመቅራት ወደ ኋላ አታድርጋችሁ ቀሪ የሆነችዋን ዱንያ አትሸንግላችሁ አትታለሉ ዛሬ መታለላጅ ላይታወቅን ይችላል ነገ ግን ሁሉ ነገር ግልጽ ሲወልን ዋጥፋት እንኳንኛ ወደ ኋላ ይቀርነው ስንት ሱና ስንት መልካም ስራ ያስቀርነው አይደለ አቅሞኝ የቻለው ጥረት ያደረገው ሰው እንኳን ይቆጫል የውመል ቂያማ ይቆጫል ብጨምርበት እንደው ህይወቴ ሁሉ ብሰጥ ወይ ያ ሰዓት ለምን አሳለፍኩት ለምን ብሎ የሚቆጭበት ጊዜ ነው ለአኺራችን እንልፋ وآثروا ما يبقى على ما يفنى لمي يطفاو لهونو دنيا كاخيرا تاسبتلوت بل اخيرا اسبلتوت فإن الدنيا دنياكو منقطعة متقارط اغرنات وإن المسير إلى الله من ملشام دمو ودا الله نو يلال من ملشا ودا الله نو دنيا مندنات متقارط نات لذا الله سبحانه وتعالى በቁርአኑ ላይ የነዚህ ሰዎችን ባህሪ በግልጽ ተናግሯል እስከነ ምናቸው እስከነ ሽልማታቸው እስከነ ምናቸው እስከነ ሽልማታቸው ምን ብሎ አላህ Subhanahu Wa Ta'ala فأما من طغى ድንበር ያለፈ አላህን ያልታዘዘ وآثر الحياة الدنيا كآخرة دنيا ያስበለጠ የሆነ ሰው አኺራን ዱንያ ከአኺራ ያዘናጋች ወደ ኋላ ያደረገች የሆነ ሰው فإن الجحيم هي المأوى جهنم يسوى منورة يسوى مزوتريا ናት በተቃራኒስ وأما من خاف مقام ربه ونهى النفس عن الهوى اللهن يفرى الله فيك مقوم حساب مدرجن يفرى ونهى عن النفس عن الهوى نفس كزنبالي كلكله الله حرام ካደረገው ነገር ነፍሲያ ትወደዋለች እንግዲህ ያ حرام ነፍሲያ ዝሙት ትወዳለች በሐራም ነገር ያኔ ገንዘብ መብጣትን ያገኙትን መብላት ትፈልጋለች ነፍሷን ሀግ ያለ ያገዳት الله حرام ካደረገው ነገር ይከለከለ ሰው የዚህ ሰው ሽልማት فإن الجنة هي المأوى የሱ ደግሞ መዘውተሪያ መኖሪያው ጀነት ነው አለ ስለዚህ በየትኛው ታስበልጣለህ አኺራን አስበልጠህ ዱንያ በመታስፈልግ ልክ ይዛህ ጀነት መግባት ወይስ አኺራን ተተህ ዱንያን አስበልጠህ ሁሌ ዱንያ ብለህ በዛው ሐል አኺራ ኸይርህ ጀሃነም መግባት የትኛው ነው የሚመርጠው ምርጫው እንግዲህ ቀላል ነው ለራሳችን መተው ነው እንግዲህ ዛሬው በዚያ በቃለው ሰለላሁ ዐለይሂ ወሰለም ወዐላ ነቢይና መሐመድ ወዐላ አሊሂ ወሰህቢሂ አጅማዒን